ሰላም እንዴት ናችሁ? እኔ ኢሳያስ ነኝ። ዛሬ ደግሞ ፓይተን ዳታ ታይፕ ኮርስ ይዤላችሁ መጥቻለሁ እና ደግሞ በዩቲዩብ ቻናል ሰብስክራይብ እያደረጋችሁ ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ዩቲዩብ ቻናል እንዲያድግልኝና ብዙ ተከታታይ እንዲያፈራ እንድታግዙኝ ጠይቃለሁ። ደግሞ አሁን ወደ ኮድ ገብተን አንድ ዳታ ታይፑ ምን እንደሆነና እንዴት እንደምሰራ እናያለን። ዳይሬክት የምናየው ዳታ ታይፑን ብቻ ነው። ስለዚህ ወደ ኮርስ እንግባ። ፓይተን ላይ የተለያዩ ዳታ ታይፖች አሉ። ባይ ዲፎልት ሬፈረንሲንግም አለ። እንደውም ደግሞ ቢልቲን ዳታ ታይፖችንም አለ። ስለዚህ ቀጥታ በኑሜሪካል እንጀምርና ኑሜሪካል ዳታ ታይፕ እንጀምር። ኑሜሪካል ዳታ ታይፕ እንጀምር። ዳታ ታይፕ አለን። ለምሳሌ ኑሜሪካል ዳታ ታይፕ ከምንለው ኢንቲጀር፣ ፍሎት እና ኮምፕሌክስ ነምበር አለ። ኢንቲጀር፣ ኮምፕሌክስ እና ፍሎቲንግ ነምበር አለን። ፍሎት አለን። ይሄኛ ብዙ ናቸው። ስለዚህ አሁን እንዴት ነው የምንጽፈው ነው በቀላሉ ይሄኛ ሶስት ዳታ ታይፕ ካለ ኢንቲጀር፣ ኮምፕሌክስ እና ፍሎቲንግ ነምበር ካለ አስቡት። ለምሳሌ ኢንቲጀር አንድ ቁጥር ነም ስንል የኛ ነምበር 100 ብንል ይሄኛ ምንድነው ኢንቲጀር ነው። ስለዚህ አሁን ቼክ ቼክ እናደርገው። ለምሳሌ ፓይተን ላይ አንድ ፈንክሽን አለን print ታይፕ የሚለው ፈንክሽን አለን። ታይፕ ምንድነው ቼክ እናደርገው ኔሙን ቼክ እናደርገው። አሁን ይሄኛ ቼክ ስናደርግ ለምሳሌ CLS ስክሪኑ ከርል አድርገውና ኮዱን ላናደርገው ምንድነው እያለ ያለ ታይፑ ኢንቲጀር ነው እያለ ያለ ክላስ ኤንት ነው። ይሄ ማለት ምንድነው ታይፕ ኢንቲጀር ነው ማለት ነው። ቀጣይ ላይ ደግሞ ሌላ ታይፕ አለን። ሌላኛ ታይፑ ምንድነው ፍሎት ነው። ፍሎቲንግ ታይፕ አለ። ፍሎቲንግ ታይፕ እንደምን የምንጽፈው ከቁጥሩ በኋላ መጨረሻ ላይ ዴሲማል ሊንክ ፖይንት ይኖረናል። ለምሳሌ የኔ ዌይት is equals to የኔ ዌይት 76.5 ነው። ክብደቱ እንደዛ ነው። አሁን ፍሎቲንግ ነምበር የሚያስብለን እቺ ዴሲማል ፖይንት ናት። ዴሲማል ፖይንት በኋላ ቁጥሩ ካለ ምንድነው ይሄ ፍሎቲንግ ኖርማሊ እናውቃለን። ስለዚህ ፕሪንት በቀላሉ ፕሪንት ታይፕ ኦፍ ዌይት የዌይቱ ታይፕ ቼክ እናደርግ። ስለዚህ የዌይቱ ታይፕ ቼክ እናደርግበት ጊዜ ምንድነው ማለት ፍሎት ነው የሚለው ሁለተኛው ፍሎት ያልነው እሱ ነው። ፍሎቲንግ ለምሳሌ ፋይናንሻል ዳታ የሆነ ዴሲማል ፖይንት ነገር ስንሰራ ፍሎቲንግ ነምበር ነው የምንጠቀመው። ሞር ወደ መጨረሻ እያንዳንዱ ቶፒክ አፕግሬድ እያደረገ ወደ አድቫንስ ስንቀይር እንሄዳለን ሁሉንም። አሁን ቀጣይ ላይ ምንድነው ያለው ኮምፕሌክስ ነምበር ነው። ከኑሜሪካል ዳታ የምንለው ዳታ ታይፕ የምንለው ምንድነው አሁን ኮምፕሌክስ ነምበር ነው አለ። ኮምፕሌክስ ነምበር ሁለት ነገር ነው ይዘን ኮምፕሌክስ ነምበር ሁለት ነገር ይዘን ምንድነው ሪል ፕላስ ምንድነው ኢማጂነሪ ነምበር ነው ይዘው ኢማጂነሪ ነምበር ይዘን። ስለዚህ እንዴት ነው የምንጽፈው ነው ፓይተን ለምሳሌ የተለያየ ኮንቬንሽን እና ህግም ስላለበት ቋንቋ የራሱ የሆነ ኮንቬንሽን እንዲሁም የራሱ የሆነ ህግ ስላለው ለምሳሌ ኤክስ ዘድ የሚል ነምበር ነው ተደና ዘድ 2 ሲደመር ስንት ነው የምንለው? ለምሳሌ 2 ሲደመር 2 ጄ ለምሳሌ ኤል እናስቀምጥ። ሲንግል ኤል ስንለው ምንድነው ኤረር እያመጣ ነው። ምንድነው ቁጥሩ ይሄኛ ቁጥር 2 + 2 ኖርማሊ መደመር ነው። ግን ጄ እንደ ህግ ኮምፕሌክስ ነምበር በምንጽፍበት ጊዜ ጄ ስናስቀምጥ ይሄ ነገር ኮምፕሌክስ ነምበር ነው ፓይተን የሚያውቀው። ስለዚህ ፕሪንት ለምሳሌ ቼክ እናደርግ ታይፕ ዋት ዜድ የዚህ ዳታ ታይፕ ስቶሪ ያደረግነው ባሉ ምንድነው ነው ጥያቄው። ሶሪ ዜድ ሴቭ እናደርግነው ስክሪን ጀስት ሌት ሪራን ኮድ ሆነ እናደርገው። ምንድነው ያለው ታይፑ ክላስ ኢንቲጀር ነው ያለው። ይሄ ስለዚህ ደግሞ ፓይተን ኑሜሪካል ዳታ ታይፕ ለምን አለው በኑሜሪካል ዳታ ታይፕ ካቴጎሪ ለምን አለን ፍሎት ኢንቲጀር እና ኮምፕሌክስ ነምበር አለ። ስለዚህ ይሄን ስለ ኑሜሪካል ዳታ ታይፑን ካየን በኋላ ቀጥታ ደግሞ ወደ ሲኩዌንስ እንሄዳለን። ሌላ ሲኩዌንስ ይባላል። ሲኩዌንስ ታይፕ አለን። ሲኩዌንስ ታይፕ ምን ለምንድን ናቸው? ለምሳሌ እንደነ ሊስት፣ ስትሪንግ ለምሳሌ ሊስት ኮማ ስትሪንግ str ፓይተን ላይ str የሚባል አለ። ከዛ ታፕል እና ሬንጅ የሚባል አንድ ፈንክሽን አለች። ሬንጅ ታይፕ አለን። ይሄ ደግሞ ፓይተን ላይ በጣም ወሳኝ የሆነ ሲኩዌንስ ነው። ሲኩዌንስ ማለት ምንድነው? ኦርደር ናቸው። የራሳቸው ኦርደር አለው። ኦርደር ደግሞ ከዜሮ ሊጀምር ይችላል፣ ከየትም ሊጀምር ይችላል። ፓይተን ላይ ሲኩዌንስ ስንል በቀላሉ ኦርደርድ ኮሌክሽን ኦፍ አይተም ነው። የራሱ የሆነ ሲኩዌንስ አለው። የሆነ ሲኩዌንስ ከዜሮ ይጀምራል። ሞር ሲኩዌንስ ነገር ከዜሮ ነው ጀምሮ በራሱ ብዙ አይትሬት ያደረገ አይትራብል ወደ አይትራብል ኦብጀክት የሚቀየርልን ማለት ነው። ቲንክ
ስለዚህ እንደዛ አስቡና አሁን ወደ ኮድ ነው። ለምሳሌ ሊስት ስንል ሊስት አስቡት የሆነ ሊስት ነገር አለ። የምን ሊስት አለ? ለምሳሌ የሲሞች ሊስት ሲሞች አሉ። ለምሳሌ ከሲሞች ለምሳሌ ጄምስ እንበል፣ ጄምስ፣ ብሩክስ፣ ዴቪድ ሶሪ ከብራኬት ውጭ ወጣ ዴቪድ እና ለምሳሌ ሞዶሶ አለ ካርተር የሲኤስኤስ 50 የተከታተለ ሰው ያውቃል። ያስቀለል ያለ ኮርስ የምትማሩበት ሪሶርስ ነው። ለምሳሌ ፕሪንት እንበልና ታይፕ ኦፍ ዋት ሶሪ ታይፕ ኦፍ ኔምስ የኔሙ ታይፕ ምንድነው? አሁን እየተማረን ያለው ዳታ ታይፕ ስለሆነ ታይፑን ቼክ የምናደርገው በዚህ ኮርስ ሙሉ በሙሉ ታይፑ ምንድነው ሊስት ነው እያላለ። ስለዚህ ሊስት አሁን በዚህ ሊስት ውስጥ ማን ያለን? ጄምስ አለን፣ ብሩክስ አለን፣ ዴቪድ አለን፣ ካርተር አለን። ሊስት ሆኖ ደግሞ ቼክ የምናደርገው አንደኛ ስኩዌር ብራኬት አለች። በስኩዌር ብራኬት ውስጥ ቫሉ እናስገባለን። ከቫሉ በኋላ ኮማ በኮማ እንለያ፣ አይተሙም በኮማ እንለያለን። ስለዚህ አስቡ ይሄን እንቀይረውና ለምሳሌ ፕሪንት ብዬ አንድ ብቻ ሳይቻችሁ ልውጣ። ከዚህ ነምስ ኢንዴክስ ኦፍ የዜሮ ኢንዴክስ ስላልኩ ኦርደር ስላልኩ ኢንዴክስ ኦፍ ዜሮ የመጀመሪያ ኢንዴክስ ላይ ያለ ቫልዩ ቼክ ላደርግና ላሳያችሁ። አሁን የመጀመሪያ ኢንዴክስ ላይ ያለ ጄምስ ነው። ስለዚህ ጄምስ ዶት ታይትል እዛ አፐር ኬዝ ወደ መጀመሪያ ቼክ እኛ ደግሞ የራሱ ኦፕሬሽን ስላለ ነው። አሁን ወደ ካፒታል ሌተር እንቀይርልኝ ነው። አሁን እሱ ስለሰው አላሳይም። ይሄ ሊስት ይባል ምንድነው? ሲኮንስ ኦፍ ዳታ ታይፕ አለ ማለት ነው። ፓይተን ላይ ሊስት የሚባል ምን አለ? ታይፕ ኦፍ ዴታ አለ። ስለዚህ በዚህ መንገድ ትለዩታላችሁ። አሁን ይሄኛው ወደ ኮሜንት እንቀይርና ወደ ታፕል እንሂድ። ኮሜንት ስታደርጉ ኮንትሮል እና ኮሽን ማርክ ያለበትን ንኩት፣ እሱ ይቀይርላችኋል። ጀስት አሁን ደግሞ ቀጣይ ላይ ማለት ምንድነው? ስትሪንግ ነው። ስትሪንግ ምንድነው? ስትሪንግ ለምሳሌ ስትሪንግ ምንድነው ነገር ምንድነው? ሲኮንስ ኦፍ ካራክተር ነው። የካራክተር ድምር ወይ የካራክተር ስብስብ ምን ይፈጥራል? ስትሪንግ ይፈጥራል። ለምሳሌ አስቡ ካራክተር ኤ አንድ ሌተር ነው፣ ከዛ ቢ፣ ከዛ ሲ፣ ከዛ ዲ። እነኛው የካራክተሩ ሲኮንስ ነው። ለዛ ለምሳሌ የኔ ስም ለምሳሌ ኢሳያስ የካራክተር ሲኮንስ ናቸው። ኤ አይ ተደምሮበት፣ ኤስ ተደምሮበት፣ ኤ ተደምሮበት፣ ዋይ ተደምሮበት ብሎ መጨረሻ ሙሉ በሙሉ ምንድናቸው? ካራክተር ሲኮንስ ኦፍ ካራክተር ነው። ፓይተን ላይ ደግሞ መጠቀም የምትችሉት ነገር ደብል ኮት መጠቀም ትችላላችሁ፣ ሲንግል ኮት መጠቀም ትችላላችሁ። አሁን ለምሳሌ ይሄኛ ራን ሳደርግ ሁለቱንም ይሰራልኛል፣ ችግር አይፈጥርም። ፕሪንት ለምሳሌ ስትሪንግ የሚባለው ችግር የለውም ይሰራልኛል። ኮድ ራን ላደርገውና ቼክት ኢሳያስ የሚል ነገር ፕሪንት አደረገልኝ። አሁን በስሞል ሌተር የሚዘጋ ቢያስደርግ ለምሳሌ ዜጋ ወደ ደብል ኮትን ቢቀይር ለምሳሌ ኢሳያስ ቢያደርጉ አሁን ይሄ የሚሰራልኛል፣ ችግር አይፈጥርም። ችግር አይፈጥርም ማለት ነው። ፓይተን ላይ ሶሪ ችግር አይፈጥርም ምን ማለት ነው? ፓይተን ሲንግል ኮትን ደብል ኮትን ይጠቀማል። ስለዚህ ኢንዴክስ ቤስት ነው ስንል ማለት ነው የራሱ ኢንዴክስ ላይ መስረት እናደርጋለን ወይ ያደርጋል ስንል ምን ነው? ለምሳሌ ፕሪንት ተደርጎ ነው ይሄን ባሉ ቼክ አድርጉ ራሳችሁ ኮምፒውተር ላይ string at index ለምሳሌ ዜሮ ኢንዴክስ ለምንድን ነው ያለው? ለምሳሌ ዜሮ ኢንዴክስ ስንል አይ ፊደል ነው፣ አንድ ኢንዴክስ ኤስ ነው። እሱ መጨረሻ ላይ ስለ ኢንዴክስ ስለ ስትሪንግ ሙሉ ስናወራ አስተምራችኋለሁ። አሁን ይሄ ኮድ ራን አድርግና ላሳያችሁ። ቼክት አሁን መጀመሪያ ይሄ ኮድ print string at index 0 የሚለው ምንድነው ፕሪንት አደረገልኝ? አይ ቀጣይ ደግሞ ምኑ ነው? ኢሳያስ ይሄኛው ሙሉ ማለት ይሄ ምን ማለት ነው? ኢንዴክስ 0 ኢንዴክስ 1 ኢንዴክስ 3 ኢንዴክስ 4 1 0 1 2 3 4 5 ኢንዴክስ አለው ማለት ነው። ስለዚህ እስከ አምስተኛ ኢንዴክስ ቼክ አደርጋለሁ። ይሄ ማለት ምንድነው? 0 የራሱ ኢንዴክስ ኦርደር ነው ያለው 0 1 2 3 ምናምን እያለ ነው ቀጥሎ። ስለዚህ ኦርደር ነው። ስለዚህ ኦርደር አይተራል ኦብጀክት የሚለው ስለዛ ነው። ሌላው ደግሞ ከሲኩዌንስ ያላየን ሲኩዌንስ ምንድነው? ታፕል ታፕል እና ያለን ታፕል ምንድነው? it is immutable object ታፕል አይቀየርም ባሉ ስትሪንግም አይቀየርም immutable object ነው። ግን ምንድነው የሚደረገው? የራሱ ሆነ ኢንዴክስ አለው። ታፕል
ኢንዴክስድ ነው፣ ኢንዴክስ ይደረጋል ግን አይቀየርም፣ ኢሙታብል ነው። ምን ማለት ነው? አስቡት፣ ላሳያችሁ። ለምሳሌ ነምስ ብዬ ለምሳሌ ታፕል ላስገባው ሊስትም ስለሆነ ኢሳያስ ኮማ ብሩክስ ለምሳሌ ሁለት በቂ ነው። ስለዚህ ፕሪንት መጀመሪያ ታይፑን ቼክ እናድርግ። ኮርሱ ስለ ታይፕ ስለሆነ ታይፕ ኦፍ ኔምስ ቼክ እናድርግ። የመጀመሪያ አድርጌያለሁ ኮመንቱን። አሁን ኮዱን ራን አደርጋለሁ። አሁን ታይፕ ኦፍ ታፕል ነው እያለ ያለ። አሁን ታፕል ምን አይሆንም አንቼንጀብል ነው። ስለዚህ ለምሳሌ ቼንጅ ለማድረግ ሊሞክር at index of 0 ሌት ብሩክስ የሚለውን አይደል ኢሳያስ የሚለው ወደ ዳኒ የሚለውን ሊቀይር ዳኒ ወደሚለው ሲቀይረው አሁን ኤረሩን ቼክ አድርጉልኝ፣ ኤረሩን ብቻ። ስለዚህ ምንድነው ያለ ዳኒ የሚለው ቫልዩ በዚህ ዳኒ የሚለው ቫልዩ 30 መስመር ላይ 30ኛው በዚህ መስመር ላይ ምን የተፈጠረው ታፕል ኤረሩ ታይፑ ምንድነው? ታይፕ ኤረር ነው። ታፕል ኦብጀክት ዳዝ ኖት ሰፖርት አይተም አሳይመንት አይፈቅድም ማለት ነው። በቀላሉ በታፕል ላይ ቫልዩ የነበረውን ቫልዩ አሳይን ማድረግ አንችልም፣ ኢንዴክሱን አሳይን ማድረግ አንችልም ማለት ነው። እዚህ በዛ መልኩ ኢንዴክስ ኢሚታብል መሆኑንና ኢንዴክስ ቤስት መሆኑን ታፕሉን ትለዩታላችሁ። ሞር ዲቴሉን በሌላ ኮርስ እናያለን። አሁን ኮርሱ ስለ ታይፕ ብቻ ነው የምናወራ። ስለዚህ ዩቲዩብን በዛ አጋጣሚ ሰብስክራይብ ያደረጋችሁ ሞር ለእናንተም ጥሩ ኮርስ እንዲያዘጋጅ እንዲታበረታቱን ጠይቃለሁ። አሁን ወደ ሬንጅ እንሂድ። ስለዚህ ሬንጅ ስለ ፎር በፎር ፈንክሽን ላሳያችሁ። ስለ ፎር አትጨነቁ። ሬንጅ ኦፍ 10 ለምሳሌ ሬንጅ ኦፍ 10 ብዬ ፕሪንት አይ አሁን ፕሪንት ማድረግ ነው የፈለኩት። አስቡት። ከዛ ላሳያችሁ ሲኤልኤስ። ስለዚህ ፓይተን ዳታቤዝ ዳታ ታይፕ ዶት ፒዋይ የሚለው ራን አድርገና አሁን ኢንዴክስ ነው 0 ድረስ 3 ምናምን ብሎ እስከ መጨረሻ ያለ ነው ፕሪንት ነው። ምን ማለት ነው? በሌላ አባባል ለምሳሌ አስቡት በሲ ሻርፕ፣ ጃቫ፣ ሲ ፕላስ ፕላስ፣ ሲ እነኚህ የጻፋችሁ ልጆች ልታውቁ ትችላላችሁ። ፎር አይ ኢንት አይ ኢዝ ኢኳልስ ቱ 0 ለምሳሌ እንዲህ እያለን የተማርነው አለ። አይ ለዛን 10 አስቡት ከ0 ከ10 ታች ያለ ባሉ ልዩዞ አይ ፕላስ ፕላስ ምን የተማረው ነገር ነው። ለምሳሌ ይሄ በቀላሉ በዚህ ሬንጅ ነው። ይሄ ፓይተን ደግሞ ይሄኛ ሬንጅ ፈንክሽን እንዴት ነው የሚያደርገው? ሬንጅ ፈንክሽን እንደዛ ሲንታክስ ነው ያለው። ሲንታክሱን እንደዛ ነው የሚቀመጠው። ስታርት አለ፣ ስታርቲንግ ፖዚሽን አለ፣ አይ ፕላስ ፕላስ አለ፣ አይ ኢዝ ኢኳልስ ቱ 1 0 ያልነው አለ። ለምሳሌ በጃቫ ላይ ከዛ ምንድነው ላስት ኢንዴክስ አለ፣ ላስት እና አይትሬሽን የሚለው መጨረሻ አይትሬሽን የሚያደርገው ቫልዩ አለ። ይሄ ደግሞ በጃቫ ምንድነው የሚባለው ስቴፕ። ስለዚህ አሁን ይሄ አሁን ዝም ብሎ ነው ያወጣልኝ። ይሄ መስመር ምንም ይሄ ሳልጽፍ ነው ያወጣልኝ ማለት ነው። ይሄኛ ቫልዩ ካላስቀመጥኩ ስታርት ላስት እና ስቴፕ ካላስቀመጥኩ ምንድነው የሚያደርገው? በፓይተን ይሄኛ ኢንዴክስ 0 ያደርግና ይሄኛ 1 ነው አይ ፕላስ ፕላስ ያደርጋል። ስለዚህ አሁን እዚህ ጋር በቀላሉ እሺ ብንቀይርስ ምን ይፈጠራል? ለምሳሌ 2 ያደርግ 2 እንዲዘልልኝ ካደረኩኝ እና ራን ላድርግ 2 ይዘላል። ለምሳሌ ከ0 ጀምሮ የመጀመሪያ 1 ይዘላል፣ ከዛ በኋላ 2ን ያሳያል። ለተስቸክል ሶሪ ለሚሰብት ኮድ ስለቱ እኔ ጋር ነው። ሶሪ መጀመሪያ ኢንዴክስ ቼክ ማድረግ ስላለብኝ ነው። መጀመሪያ ኢንዴክስ አስገባለሁ ባሉ ያወጣልኝ ስላልነበረ ነው። ሶሪ ለዛ አሁን ምንድነው መጀመሪያ ኢንዴክስ ከ0 ጀምሯል። ከዛ 1ን ይዘላ፣ 2ን ያሳያል፣ 3ን ይዘላ፣ 4ን ያሳያል እያለ ምንድነው ይሄኛ ፍርስት ኢንዴክስ ነው። ይሄኛ 0 ማለት ነው። በቀላሉ አይ ፕላስ ፕላስ የሚለው መተኛ ነው። አይ ለዛን ቴን የሚለው ይሄኛ ቫልዩ ነው። ከዛ ደግሞ ፕላስ ፕላስ ቫልዩ ደግሞ የተኛ ነው። እቺ ናት አይ ፕላስ 2 ማለት ነው። በቀላሉ አይ ላይ አይ ኢዝ ኢኳልስ ቱ አይ ፕላስ 2 ማለት ነው። አይ ላይ 2 መደመር አይ ፕላስ ፕላስ 2 ሳይሆን አይ ፕላስ ፕላስ ሳይሆን አይ ፕላስ 2 ነው የሚያደርገው። ስለዚህ በዚህ መንገድ ይሄ ፈንክሽን ይሰራል። ስለዚህ ታይፑ ምንድነው? ቼክ እናደርግ
ፕሪንት ታይፕ ኦፍ ሬንጅ ኦፍ ቴን ቫልዩ ቼክ እናድርግ። ታይፑ ምን ሪተርን እንደሚያደርግልኝ አሁን ቫልዩ ብቻ ሳይሆን ስለ ታይፑ እያወራን ስላለ ነው። ታይፑ ራሱ ምንድነው? ሬንጅ ነው። እንግዲህ ቢኮዝ ሬንጅ ፈንክሽን ታይፕ ነው። በዛ መንገድ ቼክ ማድረግ እንችላለን ማለት ነው። ቀጣይ ላይ ደግሞ የተኛ ነው ያለው። ቀጣይ ላይ ያለን ማፒንግ ነው። ዲክሽነሪ የምንለው ነው። ፓይተን ላይ ዲክሽነሪ ማፒንግ ታይፕ ነው። ታይፕ ወይ ሌላ በኩል ፓይተን ላይ ምንድን ነው ዲክሽነሪ ነው የምንለው። ዲክሽነሪ ታይፕ ነው የምንለው። ልክ አማርኛው ወይም እንግሊዝኛ ዲክሽነሪ ላይ እዛ ላይ የሆነ ቫልዩ እናገኛለን። ከግራ በኩል ቁልፍ ቃል አለ፣ ከቀኝ ደግሞ የሆነ የራሱ የሆነ ቫልዩ ይኖረናል። ይህ ደግሞ በዲክሽነሪ የለመድነው ፓይተን ቀለል አድርጎ ያመጣልን። አስቡት። ለምሳሌ ዩዘርስ ኢንፎ ለምሳሌ ዩዘር ኢንፎን ማስቀመጥ ነው ፈለኩት። የራሴ ኢንፎ ማስቀመጥ ፈለኩኝ። ለምሳሌ አስቡት ስንጽፈው ከርሊ ብረስ ነው የምናስገባው። ከዛ በኋላ ቁልፍ ቃል ለምሳሌ ኔም ማኑ ለምሳሌ የኔ የራሴ ስም ላስገባ ኢሳያስ። ከዛ ቀጥሎ ደግሞ ምንድነው ኤጅ ቲንክ ኤጅ 25 ከዛ የትኛና ጃብ ስራዬ ምንድነው መምህር ነው። ስራዬ መምህር ነው። ቲቸር መምህር ነው። ያስቡት። ይሄ አሁን እንደ አንድ ቱቶሪያል ለምንድነው ኔሙ ኤጁንና ጆብ የሚለው ነገር ምንድነው ቁልፍ ነው። ባሉ ደግሞ ኢሳያስ ኤጅ ኢሳያስ 25 እና ቲቸር የሚለው። ስለዚህ ከርሊ ብረስ አስገብታችሁ ኪ እና ባሉ ታገናኛላችሁ ማለት። ስለዚህ ፕሪንት ሞር ኦፕሬሽኑ በኋላ እና ያለ ፕሪንት ታይፕ ኦፍ ዩዘር ኢንፎ ሌትራን ኮድ ሌትራን ኮድ ኮዱ እናደርግና ቼክ እናደርግ። ታይፕ ዲክሽነሪ ነው የሚለው። ታይፕ ዲክት ማለት ታይፑ የዛ ታይፑ ምንድነው? ታይፑ ዲክሽነሪ ነው ታይፑ። ስለዚህ በዚህ መንገድ ቼክ ማድረግ ትችላላችሁ ማለት። ስለዚህ አሁን ይሄ ኢንዴክስ ቤዝ አይደለም የሚያደርገው። ኢንዴክስ ላይ ትኩረት አድርገን ኪ ላይ ነው ትኩረት የማደርገው። ለምሳሌ እዚህ ጋር ቼክ ማድረግ ዜሮ እናስገባ። ምንድነው ኪ እንዲ የሚባል ኪ የለም ነው የሚለው። አሁን ቫሉ ትክክለኛ ቫሉ እናገኘን። አሁን እንዴ ያለ ኪ ኤረር ላለ ኪ የለውም፣ ዜሮ የሚባል ኪ የለውም። እኛ አሁን ኢንዴክስ መስሎ ነው ያስገባ ነው። አሱም ተሳስቼ እንዳስገባው ታስቡት፣ ግን አልተሳሳትኩኝም። ምን ማለት ነው? እዚህ ጋር ኢንዴክስ ይባል ነገር ሰፖርት አድርግ ዜሮ የሚባል ኪ አላስገባውም። ስለዚህ ለምሳሌ ኔም ቢፈልግ ምን አደርጋለሁ? ኔም ቢጽፋለሁ በዛ ቫልዩ ውስጥ። አሁን ከዛ በኋላ ራን ቢያደርግ አስቡ። ኦኬ ታይፕ ኦፍ ሶሪ እዚህ ጋር ታይፑን ላጥፋውና የፈለኩት ቫልዩ ስለሆነ ነው። ቫልዩ ኔሙ ምንድነው? አሁን ኢሳያስ ኤጅ እዚህ ጋር ኤጅ እንቀይር 25 ጆብ እንቀይር ቲቸር። ይሄ ማለት ነው የትኛው ቫልዩን አክሰስ ስናደርግ ምን እናደርገው ኪ ነው የምንልከው እንጂ ኢንዴክስ አንልክለትም። በኪ ነው ኢንዴክስ የምናደርገው እንጂ በዜሮ በሁለት በሶስት እያለን ቫልዩ በኢንዴክስ መጠቀም አንችልም። ስለዚህ ምንድነው የሚባለው? ማፕ ነው የሚባለው። ሌላኛው ደግሞ ምን አለ በፓይተን ላይ የዳታ ታይፕ አለን። እሱ ነው ምንድነው የሚባለው? ሴት ይባላል። ሴት ምንድነው? ሴት ይቀየራል። ኢሚታብል ነው የሚቀየር ነው። ቼንጅብል ነው። ዳታ ታይፑ አይታብል ነው። ግን ሴት ሪተርን የሚያደርገው ነገር ምንድነው? ዱፕሊኬት ቫልዩ አይመልስልንም። ምንድነው ሪተርን የሚያደርገው? ዩኒክ ቫልዩ ዩኒክ ኤሌመንት ብቻ። እዛስ ነምበርስ ቁጥሮችና በቁጥር እናጣራና ሴት ስንጽፈው እንደምን ጽፈው በከርሊ ብሬስ ልክ እንደ ዲክሽነሪ ከርሊ ብሬስ እንጽፋለን። ግን ዲክሽነሪ የሚይዘው ሁለት ነገር ነው። ኪ ከዛ ኮሎን ይይዛል። ከዛ ቫልዩ ኪ ከዛ ኮሎን መሃል ላይ ይኖራል ቫልዩ። ይሄ ደግሞ ኮሎን አይኖርም፣ ቫልዩ ብቻ ነው የሚይዘው። ለምሳሌ 1 2 3 4 5 6 አይደል 6 ይሁን። ይሄኛውን ታይፕ መጀመሪያ እንጠይቅ። ከዛ ፕሪንት the type of names የኔም ታይፑን እናጣራና ቼክ እናደርግ። ሶሪ ያ አሁን ታይፑ ሴት ነው የሚለው አሱም ግን
ከርሊ ብሬስ ነው የምትጠቀሙ። ልክ እንደ ዲክሽነሪ ከርሊ ብሬስ ትጠቀሙታላችሁ። ከርሊ ብሬስ ከዛ በኋላ ታይፑን ጠየቃችሁ ታይፑን ታገኙታላችሁ። ግን አስብ እዚህ ጋር አሁን ብዙ ስድስቱን ልትጠቀምበት ስድስት ብዙ ስድስቶችን ልጠቀምና እዚህ ጋር የ66 ነው ችግር የለውም እሱን እንጣልኝ። ግን እዚህ ጋር ቫልዩ ፕሪንት ሲያደርግ ይሄ ሁሉ አናገኝም። ምን እያልኩኝ ነው? ሊስት ዩኒክ ኤሌመንት ነው ዲተርሚን ያደርገው አይ ሚን ሴት የሚባለው ቫልዩ ሪተርን ዩኒክ ኤሌመንት ነው። አሁን ይሄ ዩኒክ ከዚህ አንዱ ብቻ ነው የሚወስደው ከ66 አንዱ ብቻ ይወስዳል። አሁን ፕሪንት የሚያደርገው ትንሽ ነው ቫልዩ ማለት ነው። ቼክ እናደርግ አስብ እዚህ ጋር 1 2 3 4 5 6 66 ይሄ ማለት ምንድነው? ኮምፕሌክስ የሆነ ኤሌመንት አይ ሚን ዱፕሊኬት የሆነ ኤሌመንት የራሱ ጊዜ ያስወግዳል። የሚደጋግመው ኤሌመንት አይፈልግም እሱ ሊስቱ ባይ ዴፊኒሽን እና ባይ ኖርማል እሱ ዲዛይን የተደረገ ዱፕሊኬት የሆነ ኤሌመንቱን ለማስወገድ ነው እንጂ ሌላ ነገር የለበትም። ኦርደርድ ሊስት ነው አይ ሚን ኦርደርድ ናቸው ማለት ኦርደር የለውም። ኦርደር አይቀመጥም። ልክ እንደ ሊስት በኦርደር አይቀመጥም። ልክ እንደ ዲክሽነሪ ነው። ዲስፔሽን በኪ እና ቫልዩ ላይ ፊክስ አድርገ በኪ እና ቫልዩ ፊክስ አድርገ ግን የራሱ ሆነ ኢንዴክስ የለውም። የራሱ ሆነው ቫልዩ ሙሉ በሙሉ ያስገባ ነው። ቫልዩ ዱፕሊኬሽን ካለ አይመልስልንም። በዛ በኩል ሴቱን መለየት ትችላላችሁ ማለት ነው። ሞር ዲቴሉ እና ያለ ዩቲዩብን ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግም እንዳትረሱ። አሁን ደግሞ ሌላኛው ታይፕ ምንድነው? ሌላኛው ታይፕ ከፓይተን ታይፒንግ ላይ ሌላኛው ታይፕ ምንድነው የሚባለው? ቡሊያን ይባላል። ቡል ቡል ማለት ምንድነው? ትሩ እና ፎልስ ሪተርን የሚያደርገው ነው። እኔ ፕሮግራም ላይ ተመሳሳይ ነገር ነው የሚሰራ። ቡል ለምሳሌ ቡል 1 ቡል 2 አለ። ቡል 2 ደግሞ ፎልስ ብዬ ልጻፍ። እዚህ ላይ ደግሞ አሁን አስቡት ሁለት ቡሊያን ቫልዩ አስቀምጫለሁ። ቡሊያን ቫልዩ ኖርማሊ ትሩ ኦር ፎልስ ሪተርን የሚያደርገው የስ ኦር ነው። ግን ስንጽፎ ትሩ ኦር ፎልስ ነው የምንለው። ፕሪንት አሁን ምንድነው የፈለኩት? ታይፕ ልፈልግ። እናንተ ማየት የሚያስፈልጋቸው ምንድነው? ታይፕ ነው። ታይፕ ኦፍ ቡል 1 ቼክ እናደርግ። ክላስ ቡል ኢንት መሆን አለበት። ክላስ ቡል መሆን አለበት። አስቡ ክላስ ቡሊያን ታይፕ ነው። አሁን እዚህ ጋር ቡልቱን ቢያደርግ ተመሳሳይ ነገር ነው የሚያልስልኝ። ቡልቱ ተመሳሳይ ነው የሚያልስልኝ። ለምን? ያው ቡልቱ ምንድነው ያለ ተመሳሳይ ነገር ነው የሚያልስልኝ። ስለዚህ በዛ መንገድ ቡሊያን ቫልዩ ትሩ ኤንድ ፎልስ ብቻ መኖሩን እንረዳለን ማለት ነው። ሌላኛው ደግሞ ምንድነው ያለን? ባይነሪ ያለን ባይነሪ ኦብጀክት ይኖረኛል። ባይነሪ ሞር አሁን ለጊዜ ለፈንና ኔን ታይፕ በታይፕ ብቻ እናያለን። ኔን ታይፕ ኔን የምናያለን። ኔን የምንለው ታይፕ ምንድነው? ቫልዩ አብሰንስ ኦፍ ቫልዩ ነው። የለም ማለት አይደለም። አንድ ነገር አልተሰጠም ማለት ነው። አልተሰጠም ነው ቫልዩ። ለጊዜው ቫልዩን አናውቅም። ለምሳሌ ኔም ብለን ኔም አስቡት። ኔም ብለን ይሄ እንደዛ ማድረግና ኔም ብለን ኔም ለምሳሌ ቫልዩ ኮሊዥን እንዳሰነ ብለን ኔም ማድረግ ይለያያል። ለምሳሌ ቼክ እናደርግ። ቫልዩ ታይፕ ፕሮሰስ ቼክ እናደርግ። ሁለቱንም ቼክ እናደርግ። አሁን የመጀመሪያ ይሄኛ ቼክ እናደርግ። ፕሪንት ታይፑን ቼክ እናደርግ። ታይፕ ኦፍ ኔም የኔሙ ታይፕ እናጣራ። መጀመሪያ የኔሙ ታይፕ እናጣራ። ሲኤልኤስ እዛ ፕሪንት የፈርስቷን የመጀመሪያ ስትሪንግ ነው። ምን ማለት ነው? ቫልዩ አልሰጠም ማለት ሳይሆን ለጊዜ ባዶ ነው። ዲፎልት ቫልዩ ባዶ ነው። የኛ ምንድነው? ባዶ ሲሆን ነው አሱም። ሁለተኛ ላይ ደግሞ ያለ ነም ምንድነው? አብሰንስ ኦፍ ቫልዩ ነው። አብሰንስ ኦፍ ቫልዩ ነው። ታይፕ ኦፍ ኔም 1 ለምሳሌ ኔም 1 የኔም 1 ቫልዩ ወይ ክላሱ ቼክ ስናደርግ አሱም አሁን ራን እናደርግ። ኔም ታይፕ ሪተርን ያደርግልኝ ማለት ኔም ታይፕ ቫልዩ ለጊዜ አልሰጠም፣ አይታወቅም። ጀስት ዊ ዶንት ኖ ዘ ቫልዩ በፐርፌክት ቫልዩን አናውቀውም። ስለዚህ